ባህሪላው ሳነሳ ለካ አንጀቴን እንትን ብሏል። ከዛን እኔ አላየሁትም፣ ደም በላይ ላይ መፍሰስ ጀመረ። ወላሂ ምግብ ከበላው ወደ 8ኛው 9ኛው ወር አካባቢ እየደረሰኝ ነው። አሁን ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው። መጡ አጠገቤ ቁሞ አይቶኝ ያለቀሰ እንዳለ በቃ የሆነ ነገር የሚያደርገኝ ይመስለኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። አመት በአመት ወልዳለሁ፣ አመት በአመት ይሞታለች። አላስቀምጠኛል በቃ ልየሉኝ ሆነ። ቅጥቅጥ አራዊኝ ስንሆነ በዱላ በቃ ብቻዬን መኖር፣ ብቻዬን መቀመጥ፣ ብቻዬን ማደር እንጂ አሁን ሰው ጋር ሄጄ ፍሬ ሆኜ አላወራም። ታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆነው ነው በቃ የተጫወቱብኝ። በሽርጥ ነው ያለሁት። ገንዘብ ኪሴ ውስጥ ሱሪ ላይ ነበረ፣ ብር የለም። ሽርጤ ደግሞ እንደዚህ ላይ ተለጥፏል። ደም እንዲህ ነው በቃ የሚፈሰው። እስከ ዛሬ ድረስ በህይወቴ 2 ሰዎች ይህን ነገር የነገርኳቸው። ህይወቴ ነፍሲ እስካለች ድረስ እኔ ሰላቴ በጣም ይከብደኛል። በቃ ለሰላቴ ምንም ነገር በቃ ያለዛች እየመኖር ለራሱ ወላሂ ተነፍሳ ይመስለኛል። በህይወቴ ልንገርህ፣ ሙስሊም ሆኜ ከወጣሁ በኋላ አልጋ ላይ ተኝቼ አላውቅም። ያልተራብኩበት ወር ያልተራብኩበት አመት የለም። ምን እንደሆነ አላውቅም። ወላሂ ሽንት ጨርቁን በማሸትበት ሰዓት ወላሂ ራስ ምታት ይተወኛል። እኔ በህይወት እስካለው ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ። ዱንያ ነገ ከነገ ወዲያ ልሞት እችላለሁ። ነገር ግን ከአላህ ጋር ያለኝ ነገር ከተበላሸ የዘላለም ሞትኩኝ የምለው የዛኔ ነው። ህይወት የምለው በቃ እስትንፋሴን እስልምና ነው። በቃ የፈለገ ነገር ቢሆን የፈለገ ችግር ይመጣል፣ የፈለገ ነገር ቸገራለሁ፣ ማደሪያ ጥቼ ስንት ነገር ውጪ እንትን እያልኩ ለራሱ እያደርኩኝ ከአላህ ጋር ያለኝ ነገር ብቻ ሰላም እንዲሆን ነው ፈልገው። ከዘራ ይዞ ነገ ሞት ዛሬ ሞት ብሎ እንደሚሄድ ሰው ውስጤ ጎብጧል። እኔ ሐቂቃ ወረበል ከአባ የምነግርህ ነገር ምን ነገር በቃ ዛሬ መብላት መጠጣት አልፈልግ፣ ምንም አያስደስተኝም። እኔ ሰው ረሃብ ሰው ገደለ ቢባል ኑሮ 1000 ጊዜ ሞት ነኝ። ከቤተሰቤ አንድ ሰው እንትን ሙስሊም የለም። ራሴን ማጥፋት አማረኝ። በዛች 110 ብር ምን አይነት መርዝ ነው የሚገዛው? መላታዬን ገዛሁኝና ገባሁ።